የነበርኩ ይደውልልኛል ማለት እኔ በሰዓቱ ስራ ላይ ነግሬዋለሁ ስትራክቸር ከዚህ በኋላ ለልጆቹ መደበኛ ሰዓት ከህግ ጋር ጨርሰ ከህግና ጋር ጨርሰ እስካልሰጠኝ ድረስ እኔ ላይ ከዚህ በኋላ የምትቀጥለው እንደድሮ የምትቀጥለው ምንም አይነት ላይፍ የለም በፈለክበት ሰዓት እየመጣ እንትን ይያልክ የምትፈራገጥበት ላይፍ እኔ ከዚህ በኋላ አይኖርኝም ምክንያቱም ህጉ የሚነግረኝ ነገር ሌላ ነው እኔ በቴንሽንና በዩሉኝታ ወይ ደግሞ ገና እሱ ምን አይነት ድራማ ይለኛል በሚለው ስቲል ነው ለልጆቼ ስለሞ ማካሄደው ደግሞ ታሪክ ደግሞ ሌላ ነው ገባ አይደለ ሶ ያን ነገር መፍቀድ አልፈለኩም እና ላዳኮ ምን አልኳት በቃ የኔ ላይፍ ነው ከዚህ በኋላ ማተር የሚያደርገው የቱም እሱ ላይፍ አለው ታይም አለው ጊዜ አለው ለልጆቹ ጃምፕ ማድረግ ያለበት እንደም ከዚህ በኋላ እሱ ነው ሲቀጥል ደግሞ እኔ ለምንኩት ነው ስትራክቸር ፕላን ስጠኝ ከድሮም በፊት ምለምነው ነው አሁንም ምለምነው ነው ስለዚህ መንግስት የገባ ነገር ዞሮ በስትራክቸር እንደሚሄድ አውቃለሁ አንዴ ብቻ መንግስት ጋር ድረስ ሁሉ ነገር በእነሱ ነው የሚመሩክ ልጅ አለካ ቀል አይደለም በልጆች ቀል ላይ ያቆም ገባ አይደለ አንተም ስራ የለም ስለዚህ ፋይናንሻሊ ይረዱሃል ሶ ከዛም አልፎ ደግሞ ብዙ የተፈጠሩ ነገሮች አሉ ሶ አሁን ልጆቼን 2 ሳምንት ይዣለው ኢቨን ራሱ ገና 1 ሳምንት ራሱ እነሱ ጋር ይዞ ኪንደርጋርተን አምጪ ራሱ ብሎኛል ምንድነው አንተ ቴንሽን ለኬላቻለው በጀርመንኛ ያለኛል አይቻል ኪንደርጋርተን 1 ሳምንት ይዣለው ተብሎ አይጠየቅም ወይ ደግሞ የልጆች ገንዘብ እዚያ ጋር በወራው የሚከፈል ገንዘብ አይጠየቅም ከዛ በፊት ግን ምን አለ እንነጋገራለን እሱ ለሚለው ነው ችግር የለም ምክንያቱም ይጉን ታምጥጋ ኦሬዲ ደርሷል ኦኬ በሱ ነበር እኔ መግባት የፈለኩት ተርሚን አድርግቶ ያምን ነገር ሄዷል ስትል አልሄደም ተርሚን አደረገ ነው ያለኝ ሰኞ ቀጠሮ አድርጌያለሁ አለ ነው ያለኝ እኔ የምቸኝ ቀጠሮ ያላደረኩ የኔ አይደለም አይደለ ራሱ ነው ፈልጎ ያደረገው እኔ ከዩግና ቀጠሮ አድርጌ እንደሄድኩትና እንዳር ነገሮችን እንደጨረስኩላ አንተ መሄ ራስ ተርሚን ነው እኔ ምንም ማስፈልግ ነገር የለም ሄደ ራስን ስቶሪ ብቻ ቴል አድርጋ አለቀ ካልመጣሽ አለ ሌላ ነው መጣው ስራ ላይ ነኝ ኦሬዲ ስራ ላይ ሆኜ እንዴት ነው የምመጣው ኔክስት ታይም ደግሞ ተርሚን ስታደርግ ከኔ ጋር ተነጋግረን ተርሚን ታደርጋለህ ለዚህኛው ግን ሂድ አንተ ዋናው እኮ አንተ መሄድ ነው እስከዛሬ እኮ አያውቁም አይተውም አያውቅም አልሄድም ከዛ በሚቀጥለው አልሄድኩም ሶ ኔክስት ታይም አብረን በሚመቸን ሰዓት አሁንም እንደገና ይሄ እንትኑ ክራይስ ላፉኑ እንደገና እንትን የትሽከረ ሳይክሉ የተሽከረከረ መጣ ስለዚህ እኔ አልቻልኩም ከዛ ናክሪስ ጻፈልኝ ከአንድ ሳም በኋላ የልጆቹን ኪንደርጋርተን አንጪ ሶ ምንድነው አንተ የምታስበው አሁን እኔ ማስበው በኔ ቦታው ነስ ታስበው እንደ አንድ አምባት ወስደ 4 ወር ሙሉ ቼክ ያላረካቸው ልጆች በፈለክበት ሰዓት እየመጣ ያነሳ በየጣልካቸው ነገሮች ጌልድ አሳስቦ ገንዘብ አሳስቦ ለዛም 250 ዩሮ አሳስቦ አምጪ ማለት ምንድነው እንዳስብ የምትፈልገው እኔ የሚሰማኝ እውነት አንተ ለልጆች አስበ ነው ወይስ በጣም የሚያሳስበውንም ስቲል ነው ትዳሬን በጣም በቃ ከጭንቅላት በላይ የሆነብኝ ይሄ የገንዘብ ሱሱ ውስጥ ያለው ንብረት እኔ መኖር ፈልጋ